ጤና ይስጥልኝ የዩቲዩብ ቻናሌ ተከታዮች፣ አዳዲስና ፈጣን የዝውውር መረጃዎችን ይዤላችሁ ቀርቤያለሁ። ይህንን የዩቲዩብ ቻናል ማድመጥ ስትጀምሩ ላይክ በማድረግ መረጃዎቻችንን ወደ እናንተ እንዲደርሱ ማድመጥ እንድትጀምሩ ጋብዛለሁ። በቀጥታ ወደ ስፖርታዊ መረጃዎች ስንሸጋገር አርሰናልን የተመለከተ የዝውውር መረጃ ላስቀድም። አርሰናል የአስቶን ቪላውን ተጫዋች ሞርጋን ሮጀርስን ለማስፈረም ድርድር እንደጀመረ መረጃዎች ጠቁመዋል። አርሰናል አጠቃላይ 134 ሚሊዮን ዩሮ ወይም 100 ሚሊዮን ፓውንድ ወጪ በማድረግ ይህንን የአስቶን ቪላ ተጫዋች ለማስፈረም ንግግር እያደረገ ይገኛል። መድፈኞቹ አምና እንግሊዝ ፕሪሚየር ሊግ ዋንጫን ካነሱ በኋላ አሁን ደግሞ በርካታ በጀት አላቸው። ይህንን ተከትሎ ተጫዋቾችን ለማስፈረም እንቅስቃሴ ገበያው ላይ ዘግይቶም ቢሆን እንደጀመሩ መረጃዎች እየወጡ ይገኛሉ። ሞርጋን ሮጀርስ ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫው ላይ ተመልክተኗል። ከዛ በተጨማሪ ደግሞ ከአስቶን ቪላ ጋር አምና እጅግ በጣም ስኬታማ ጊዜን በግሉ እንዳሳልፍና ምርጥ ተጫዋች እንደነበር የምናስታውሰው ነው። ይህንን ተጫዋች መድፈኞቹ ለረዥም ጊዜ ሲከታተሉት ነበር። አሁን ደግሞ ለማስፈረም በይፋ ከአስቶን ቪላ ጋር ንግግር እንደጀመሩ እነ ቤን ጃኮብስን ጨምሮ በርካታ በዝውውር መረጃዎች ላይ ታማኝነት መረጃዎችን ይፋ የሚያደርጉት ጋዜጠኞች በአሁኑ ሰዓት እየዘገቡ ይገኛሉ። አርሰናል ከሞርጋን ሮጀርስ በተጨማሪ ከባርሴሎና ጋር ምናልባት በዚህ የክረምቱ የተጫዋቾች የዝውውር መስኮት ለመለያየት ከጫፍ ላይ የደረሰውን ፌራን ቶሬስን ለማስፈረምም አርሰናሎች እንቅስቃሴ ጀምረዋል። ፌራን ቶሬስ ከስፔን ብሔራዊ ቡድን ጋር በዓለም ዋንጫው ላይ በአሁኑ ሰዓት የሚገኝ ተጫዋች ነው። ከዛ በተጨማሪ በባርሴሎና አምና የላሊጋውን ዋንጫ ሲያነሱም በሌሎች ውድድሮች ላይም ባርሴሎና ስኬታማ ጊዜን ሲያሳልፍ ፌራን ቶሬስ ምን ያክል የባርሴሎና አስደናቂ የፊት መስመር ተጫዋች እንደነበር እና ጥሩ ግቦችንም ጭምር ሲያስቆጥር እንደነበር የምናስታውሰው ተጫዋች ነው። ይህንን ተጫዋች አርሰናሎች ለማስፈረም በአሁኑ ሰዓት ፍላጎት ማሳየታቸውን መረጃዎች እየጠቆሙ ይገኛሉ። ፌራን ቶሬስን ባርሴሎናዎች ሊለቋቸው ከሚችሏቸው ተጫዋቾች ስም ዝርዝር ውስጥ አካተውታል። ይህንን ተከትሎ በቀጣይ ፌራን ቶሬስን አርሰናሎች ሊያስፈርሙት እንደሚችል መረጃዎች እየወጡ ይገኛሉ። ወደ ሌላኛው መረጃ ስንሸጋገር የአርሰናሉን ተጫዋች ጋብሪኤል ማርቲኔሊን የተመለከተ መረጃ ወጥቷል። አርሰናሎች ጋብሪኤል ማርቲኔሊን ለመልቀቅ እያሰቡ ይገኛሉ የሚል መረጃ እየወጣ ይገኛል። ካልሲዮ መርካቶ ነው ይህንን ያስነበበው። በነገራችን ላይ ማርቲኔሊ ብራዚላዊውን ተጫዋች አርሰናሎች የሚለቁት ከሆነ እዛው እንግሊዝ ላይ የሚገኙ ሁለት ቡድኖች በጥብቅ ተጫዋቹን ይፈልጉታል የሚል መረጃ እየወጣ ይገኛል። እኚህ ክለቦች ደግሞ ማንቸስተር ዩናይትድ እና ኒውካስል ዩናይትድ ነው። ሁለቱም የእንግሊዝ ፕሪሚየር ሊግ የአርሰናል ተቀናቃኝ የሆኑ ቡድኖች ይህንን ተጫዋች ያስፈርሙታል ወይ የሚለው በቀጣይ የሚጠበቅ ነው የሚሆነው። ይሁንና ግን አርሰናል ጋብሪኤል ማርቲኔሊን ሊለቅ ይችላል የሚል መረጃ እየወጣ ይገኛል። በተለያዩ የዝውውር ጊዜያትም ጋብሪኤል ማርቲኔሊ ከአርሰናል ሊለቅ እንደሚችል ከዚህ ቀደምም ሲወራ ነበር። አሁንም ይህ መረጃ ተጠናክሮ ቀጥሏል። አርሰናሎች ጋብሪኤል ማርቲኔሊን ይለቁታል የሚል መረጃ እየወጣ ይገኛል። ማንቸስተር ዩናይትድ፣ ኒውካስትል ደግሞ ፈላጊ ክለቦች ናቸው። አርሰናል ከዚህ ቀደም ቤልጂየማዊውን ተጫዋች ሊያሳንድሮ ትሮሳርድን መልቀቃቸው የሚታወስ ነው። አሁን ደግሞ ጋብሪኤል ማርቲኔሊን ይለቁታል ወይ የሚለው ያንን ቦታንስ እንዴት አድርገው ይሸፍኑታል የሚለው የሚጠበቅ ነው የሚሆነው። በእርግጥ ሞርጋን ሮጀርስን ለማስፈረም አርሰናሎች ድርድር እንደጀመሩ የሚታወቅ ነው። በቀጣይ እንግዲህ አርሰናልን በተመለከቱ የወጡ እነዚህ ዋና ዋና የዝውውር መረጃዎች ናቸው። ከምን ደረጃ ላይ ሊደርስ ይችላል የሚለው የሚጠበቅ ነው። ከጣሊያን ሮማና ዩቬንቱስም የማርቲኔሊ ፈላጊ እንደሆኑ መረጃዎች እየወጡ ይገኛሉ። ወደ ሌላኛው የዝውውር መረጃችን ስንሸጋገር የምናገኘው ኤሲ ሚላንን ነው። ኤሲ ሚላን አሰልጣኝ ሩበን አሞሪምን የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበረውን በዩናይትድ ቤት ውስጥ ስኬታማ ጊዜን ማሳለፍ ተስኖት የተባረረውን ሩበን አሞሪምን ዋና አሰልጣኝ አድርገው ኤሲ ሚላኖች መቅጠራቸው የሚታወስ ነው። አሁን ታዲያ ሩበን አሞሪም ከማንቸስተር ዩናይትድ ኑሳይር ማዝራዊን ማስፈረም እንደሚፈልግ መረጃዎች እየወጡ ይገኛሉ። ኑሳይር ማዝራዊ በሞሮኮ ብሔራዊ ቡድን በዓለም ዋንጫው ላይ እጅግ በጣም ጥሩ ጊዜን እንዳሳለፈ ተመልክተናል። በማንቸስተር ዩናይትድ ቤት ውስጥ ያን ያህል የታሰበለትን ያክል ስኬታማ ጊዜን አሳልፏል ማለት አንችልም። ይሁንና ግን አሁን ሩበን አሞሪም ተጫዋቹን ወደ ኤሲ ሚላን ለማስኮብለል ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። ከኤሲ ሚላን በተጨማሪ አስቶን ቪላም የኑሳይር ማዝራዊ ፈላጊ እንደሆነ መረጃዎች እየወጡ ይገኛሉ። በቀጣይ ማንቸስተር ዩናይትድ ይህንን ተጫዋች ይለቋል ወይ የሚለው ራሱ ጥያቄ ውስጥ የሚገባ ነው። ምክንያቱም ማንቸስተር ዩናይትዶች አሁን በተለያዩ የጨዋታ ዲፓርትመንቶች ይበልጥ ቡድኑን ማጠናከር ይፈልጋሉ እና ከዚህ አንጻር ይህንን ተጫዋች ይለቁታል ወይ የሚለው እጅጉን የሚጠበቅ ነው። ምክንያቱም በሱ ቦታ ላይ የሚጫወተው ዲየጎ ዳሎትም ያን ያክል ስኬታማ አይደለም።
ተደጋጋሚ ጉዳቶችን ማስተናገድ ቢችልም ኑሳይር ማዝራዊ በቦታው ላይ ተመራጭ ሊሆን የሚችልበት እድል ሰፊ እንደሆነ ይነገራል እና በቀጣይ ዩናይትዶች ይህንን ተጫዋች ይሸጡታል ወይ የሚለው ነገር እጅጉን የሚጠበቅ መረጃ እንደሆነ ነው እየወጣ የሚገኘው። ቶተናም ጄድ ስፔንስን ለመልቀቅ አስቧል ተብሏል። ቶተናሞች ይህንን ተጫዋች የሚለቁት ከሆነ ደግሞ በርካታ ፈላጊ ክለቦች አሉት የሚል የተለያዩ መረጃዎች እየወጡ ይገኛሉ። ሊቨርፑል፣ ኒውካስትል ዩናይትድ፣ ኤቨርተን እዛው እንግሊዝ ፕሪሚየር ሊግ ላይ የሚገኙ ተጫዋቾች የቶተናሙን ተጫዋች ጄድ ስፔንስን ለማስፈረም ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። በቀጣይ ይህንን መረጃ የተመለከተ አዳዲስ ነገሮችን ልንመለከት እንደምንችል ነው እየተወራ የሚገኘው። ወደ ሌላኛው መረጃችን ስንሸጋገር የምናገኘው ማይክል ኦሊሴን ነው። በዓለም ዋንጫው ላይ እንዲሁም በቡንደስሊጋው ከባየር ሙኒክ ጋር እጅግ በጣም አስደናቂ የውድድር ጊዜን እያሳለፈ የሚገኘውን ማይክል ኦሊሴን ሪያል ማድሪድ አሁንም ቢሆን ለማስፈረም ፍላጎት እንዳላቸው መረጃዎች እየወጡ ይገኛሉ። ነገር ግን በዚህ ሰዓት ላይ የተጫዋቹ ክለብ ባለቤት ባየር ሙኒክ ይህንን ተጫዋች አሳልፎ ለመስጠት ምንም አይነት ፍላጎት የመሸጥ ፍላጎት እንደሌለው መረጃዎች እየወጡ ይገኛሉ። ይሁንና ግን ፍሎሬንቲኖ ፔሬስ የሪያል ማድሪዱ አለቃ ባለቀ ሰዓት ላይም ቢሆን እጅግ በጣም በርካታ ሚሊዮን ፓውንዶችን ወጪ በማድረግ ይህንን ሚኬል ኦሊሴ የተሰኘውን የወቅቱን የዓለማችን እጅግ በጣም ጥሩ ክህሎት ካላቸው ተጫዋች መካከል አንዱ የሆኑን ተጫዋች ሪያል ማድሪዶች ማስፈረም እንደሚፈልጉ መረጃዎች እየወጡ ይገኛሉ። ሚኬል ኦሊሴን በፈረንሳይ ብሔራዊ ቡድን ሰሞኑን ተመልክተነዋል። በፈጠራ ረገድ እንዲሁም አጠቃላይ የቡድኑን የጨዋታ ባላንስ በመጠበቅ ረገድ ምን ያክል አስደናቂ ተጫዋች እንደሆነ ተመልክተነዋል እና ሪያል ማድሪዶች ይህንን ተጫዋች እንደ ድሪም ሳይኒንግ አድርገው ነው የሚቆጥሩት እና በቀጣይ በሚኖሩት ጊዜያትም አሁንም ቢሆን የዚህ ተጫዋች ዝውውር ከሪያል ማድሪድ ጋር ሊነሳ እንደሚችል በርካታ መረጃዎችን እየተመለከትን እንገኛለን። ባርሴሎናም በተመሳሳይ የዩሊያን አልቫሬዝን ዝውውር በተመለከተም አዳዲስ መረጃዎች እየወጡ ይገኛሉ። አሁንም ባርሴሎናዎች አዲስ የዝውውር ሂሳብ ለአትሌቲኮ ማድሪድ ለማቅረብ በዝግጅት ላይ እንደሚገኙ መረጃዎች እየወጡ ይገኛሉ። ባርሴሎና ከዚህ ቀደም የመጀመሪያ ዙር የዝውውር ጥያቄ አቅርቦ ነበር። ይሁንና ግን በአትሌቲኮ ማድሪድ በኩል ውድቅ እንደተደረገ የሚታወስ ነው። አሁንም በድጋሚ ባርሴሎናዎች ጉዳዩን እያጤኑት ይገኛሉ። ዩሊያን አልቫሬዝም ወደ ባርሴሎና ማምራት ይፈልጋል። ስለዚህ የዚህ ተጫዋች የዝውውር ሂደትም በቀጣይ አዳዲስ መረጃዎች ሊወጡ እንደሚችል እና ባርሴሎና ሊያስፈርም የሚችልበት እድል ሰፊ እንደሆነ የተለያዩ መረጃዎች እየጠቆሙ ይገኛሉ። በአትሌቲኮ ማድሪድም ይህ ተጫዋች የመቆየት ፍላጎት እንደሌለው እና ለክለቡም መልቀቅ በዚህ ሰዓት እንደሚሻለው የተለያዩ መረጃዎች ጭምር እየወጡ ይገኛሉ። ወደ ሌላኛው ጉዳይ ስንሸጋገር ሊሳንድሮ ማርቲኔዝን ይመለከታል። የማንቸስተር ዩናይትዱን ተከላካይ ለማስፈረም አትሌቲኮ ማድሪድ ፍላጎት እንዳለው እና ማንቸስተር ዩናይትድ ለአትሌቲኮ ማድሪድ ይህንን ተጫዋች በተመለከተ ለመሸጥ ዝግጁ እንደሆነ ተነጋግሯል የሚል መረጃ ኤል ቺሪንጉቶን ጨምሮ በርካታ የስፖርት ድረገጾች እየዘገቡ ይገኛሉ። በቀጣይ ቀናት ማንቸስተር ዩናይትድ ሊሳንድሮ ማርቲኔዝን ይሸጠዋል ወይ? ሁለቱ ቡድኖች ተስማምተው የማርቲኔዝ ወደ ስፔን ላሊጋ የማምራቱ ጉዳይ እውን ሊሆን ይችላል ወይ የሚለው የሚጠበቅ ነው የሚሆነው። የማንቸስተር ሲቲውን ተጫዋች ኤርሊንግ ብራውት ሃላንድን የተመለከተ አዲስ መረጃ እየተመለከትኩ ነበር። ኤርሊንግ ብራውት ሃላንድን ሪያል ማድሪዶች የማስፈረም ፍላጎት አላቸው። ይህ የሚሆነው ደግሞ በቀጣይ ዓመት ነው 2027 የውድድር ዓመት ሲጠናቀቅ ሪያል ማድሪዶች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። በእርግጥ ኮንትራት አለው በማንቸስተር ሲቲ የሚቆይበት። ይሁንና ግን የውል ማፍረሻውን ተጠቅመው ሪያል ማድሪዶች ከማንቸስተር ሲቲ ኤርሊንግ ብራውትን ሃላንድን ለማስፈረም የተለያዩ ጥረቶችን እያደረጉ እንደሚገኝ መረጃዎች እየጠቆሙ ይገኛሉ። ውድ ተመልካቾቻችን እነዚህ መረጃዎች ለእናንተ የመረጥኩት መረጃዎች ናቸው። ከነዚህ መረጃዎች በተጨማሪ በነገራችን ላይ የዓለም ዋንጫ እጅግ በጣም ወሳኝ ምዕራፍ ላይ ይገኛል። የግማሽ ፍጻሜ ጨዋታዎች ትላንትና ተከናውኗል። ስፔን ፈረንሳይን 2-0 በሆነ ውጤት አሸንፋ ወደ ዋንጫ ጨዋታ ማለፏን አረጋግጣለች። ከ16 ዓመት በፊት ነበር ስፔን የዓለም ዋንጫን ያሳካቸው። አሁን ደግሞ የፍጻሜ ጨዋታ ላይ በድጋሚ ቀርባለች። ምን አይነት ውጤት ልታስመዘግብ ትችላለች የሚለው የሚጠበቅ ነው የሚሆነው። የስፔን የፍጻሜ ዋንጫ ተፋላሚ እንግሊዝ ወይስ አርጀንቲና? ዛሬ ምሽት ሁለቱ ቡድኖች ጨዋታቸውን ያከናውናሉ። አርጀንቲና ወይስ እንግሊዝ? የስፔን ቀጣይ ተጋጣሚ ዛሬ ምሽት እንለያለን። ወደ ተመልካቾቻችን ያዘጋጀናቸው ስፖርታዊ መረጃዎች የተከታተላችሁት ይመስላል። ላይክ ማድረጋችሁን እንዳትዘነጉ። በያላችሁበት መልካም ጊዜ